ሰላም ለእናንተ ይሁን ቨርሳቬል እባላለሁኝ ከዘመን ትራቭል ነው የመጣሁት። ዛሬ አንድ አፕዴት አለኝ። ያንን አፕዴት ለእናንተ ለማሳወቅ ነው። ዛሬ ከተነሳው ጀምሮ ከእንቅልፌ ስልኮች እየተደወሉልኝ ነው። ወደ ትግራይ ክልል የሚሄዱ መንገደኞች ናቸው እየደወሉልኝ ያሉትና ምን ማድረግ እንዳለብን እንግዲህ እና ኢንፎርሜሽኑ ምንድነው የሚለው ለእናንተ በግልጽና በትህትና አስረዳለሁ ማለት ነው። መረጃውን ያገኘሁት አንደኛ ከኢትዮጵያን ኤርላይንስ ነው። ኢትዮጵያን ኤርላይንስ ደጋግሜ ደውያለሁ ምንድን እንደሆነ ለማወቅ የት አካባቢ ካንሰል እንደሆኑ ለማወቅ ብዙ ጥረት አድርጌያለሁ። ትክክለኛውን ኢንፎርሜሽን ነው የምነግራችሁ ማለት ነው። ሌላ ደግሞ ያው ትራቭል ኤጀንት ነኝ። ስለዚህ ሲስተሙ በእጄ ላይ ስላለ ትራቭል የሚያደርጉት በአሁኑ ሰዓት የትኛውን የሚለውን አቬላቢሊቲውን ቼክ ስለማድረግ በዛም ቼክ አድርጌያለሁ። ሌላ ክላይንቶች ደግሞ ኢሜል ስለደረሳቸውና ኮንታክት ስላደረጉኝ ያንንም ቼክ አድርጌ ነውና ትክክለኛውን ኢንፎርሜሽን ነው ይዤላችሁ የመጣሁት ማለት ነው። ኦኬ እንግዲህ ጃንዋሪ 29 ሐሙስ ማለት ነው 2026 ያለው ወደ ትግራይ ክልል የሚሄደው ፍላይት ተሰርዟል። እንዲሁም ደግሞ አርብ ጃንዋሪ 30 2026 ያለው ፍላይት ተሰርዟል ማለት ነው። የተሰረዙት የት ናቸው ስንል ወደ ትግራይ የሚሄዱት 4 መዳረሻዎች አሉ። አንደኛ ወደ መቀሌ ነው። መቀሌ በቀን ውስጥ 8 በረራዎች አሉት። በአሁኑ ሰዓት እነዚህ 8ቱን በረራዎች ካንስል ሆነዋል ማለት ነው። ሌላ ሽሬ ነው። ሽሬ ደግሞ በሳምንት በየቀኑ ማለት ነው 2 በረራዎች አሉ። እነዛ 2 በረራዎች ካንስል ሆነዋል ማለት ነው። እንዲሁም ወደ አክሱም የሚሄደው ደግሞ በቀን 2 በረራ አለ፣ እንደዚሁ ካንስል ሆነዋል ማለት ነው። ወደ ሁመራ ግን በሳምንት ውስጥ 3 ጊዜ ብቻ ነው በረራ ያለው። ማነው ሮብ፣ አርብና እሁድ በረራ አላቸው። አሁን እንግዲህ እነሱም የአርብን አፌክት ይሆናሉ ማለት ነው። ካሁን በኋላ እኛ አሁን ያወቅነው ወይም ደግሞ እኔ ቼክ አድርጌ አየር መንገድም ኮንታክት እንዳደረኩት ፍላይቱ የተሰረዘው የሁለቱ ቀን ነው፣ ጃንዋሪ 29 እና ጃንዋሪ 30። ከዚህ በኋላ የሚለውን ደግሞ አብረን እናያለን። ምክንያቱም ሙሉ በሙሉ ሲስተም ላይ ካንስል ሆኖ ስለማያሳይ ካንስል ሆኗል ብዬ እኔም መናገር አልችልም ማለት ነው። ኦኬ እንግዲህ ፍላይቶቻችን ካንስል ሲሆኑ ምን ማድረግ አለብን የሚለውን ደግሞ እናያለን። እንደዚህ አይነት ነገሮች ሲያጋጥሙ ለምሳሌ መንገደኞች ከዲሲ ተነስተው ወደ መቀሌ ሊሄዱ ይችላሉ። ወደ መቀሌ በሚሄዱበት ሰዓት ኮኔክሽናቸው ከአዲስ አበባ ወደ መቀሌ ነው የሚወስደውና የመቀሌው ፍላይት ካንስል ስላደረገ ምን እናድርግ ለሚለው ነገር አንደኛ ነገር ፎሎ አድርጉ። ኢሜል አየር መንገዱ ይልክላችኋል። እንዲሁም ቴክስትም ሊደርሳችሁ ይችላል። ቴክስታችሁንም ተመልከቱ። ምንድነው የሚለው በዚህ ሰዓት ካንስል ሆኗልና ድጋሚ ሪዘርቭ ማድረጉን እነሱ ሪስኬጁዋል አድርገው የሚልኩላችሁ ሰዓት አለ። እሱ የተደረገላችሁ ስኬጁዋል ትክክል ከሆነ የምትፈልጉት ከሆነ ኮንፈርም ማድረግ የምትፈልጉ ከሆነ አየር መንገዱን ኮንታክት ታደርጋላችሁ። ቀኖቹ ትክክል መሆናቸውን ኮንፈርም ታደርጋላችሁ ማለት ነው።